ውድ ምእመናን የዛሬ ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ነው። ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚን አልአላሚ ወልአክዳሪ ወሙከልፉ ልአያሚ ضد ጠባዒሃ ሙተጠልቡን ፊ ልማኢ ጀዝወተ ናሪ። ጁቢለት ዐላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጣት። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማ። አላህም በግጥም ነው የመለሰለት። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በረህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነህ ኢዘ እሽተደ ቢከ ዑስር ፈፈኪር ፊህ አለም ነሽረህ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በረህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው